ከልጅነቴ ጀምሮ ከጋብቻ በፊት ግንኙነት ላለማድረግ ውሳኔ ነበረኝ። ይህ ውሳኔ እድሜ እየጨመረ ሲመጣም አልተቀየረም። በመሃል ግን የአሁኑን ቦይፍሬንዴን ተዋወቅኩ። ሪሌሽንሺፕ ሳንጀምር በፊት ከጋብቻ በፊት ምንም ነገር እንደማይኖር ነግሬው እሱም ውሳኔን አክብሮ በፍቅር ለ6 ወራት አብረን ቆይተናል። ኢቭን አንዳንዴ ሊስመኝ ሲፈልግ እንኳን እንደማይሆን እነግረው ነበር። ከ2 ሳምንት በፊት ቦይፍሬንዴ ትልቅ ኮሚሽን የሚያስገኝ ስራ አግኝቶ ሰለብሬት ለማድረግ ወጣን። በመሃል ከመጠጡ ደጋገምኩ። እኔ ደግሞ መጠጥ አልችልም። ባንድ የራሴ ላይ ወጣ። ሙሉ በሙሉ ፓስአውት ባላደርግም ሴክስ እንደማድረግ አይነት ትልቅ ውሳኔ የምወስንበት ቁመና ላይ ግን አልነበርኩም። ቦይፍሬንዴ አስቀድሞ ወደ ያዘው ሩም ከገባን በኋላ ኮንዶም እንዲጠቀም ጠይቄው ነበር። ነገር ግን ድንግል ስለሆንኩ እንደማላረግዝ ነገረኝ። ጠዋት ነቅቼ ማታ የተፈጠረውን ሳስታውስ በጣም ደንግጬና በራሴ አፍሬ ነበር። ወዲያው ስልኬን አንስቼ ጉግልን ማሰስ ጀመርኩ። አንዱ አርቲክል ከሌላው አርቲክል የሚጋጭ ነገር ነው የሚለው። በዚህ ምክንያት እረፍት አጣሁ። የህልሜን 1% እንኳን አላሳካውም። አሁን ላይ ማርገዝና ሞት ለኔ ልዩነት የላቸውም። የሽንት መመርመሪያውን ከፋርማሲ ገዝቼ ቤት አስቀምጬዋለሁ። ግን ውጤቱ የፈራሁት ቢሆንስ ብዬ ሰጋው። ለዛም ነው እናንተ ጋር የደወልኩት። ጥሩ ምላሽ እንደማገኝ ተስፋ አድርጋለሁ። አመሰግናለሁ። እሺ፣ የሚገርም ታሪክ ነበር አይደለ? ድንግል ሆኜ ጥንቃቄ የጎደለው ግንኙነት ብፈጽም አረግዛለሁ ወይ? ይህ የብዙዎች ጥያቄ ነው። በአጭሩ ለመመለስ ያህል ድንግልና እርግዝናን አይከላከልም። ጥንቃቄ የጎደለው ግንኙነት ከፈጸምሽ በማንኛውም ሰዓት እርግዝና ሊፈጠር ይችላል። ብዙዎች በመጀመሪያ ግንኙነት እርግዝና የሚፈጠር አይመስላቸው፣ ነገር ግን ይህ ፍጹም ስህተት ነው። ስለዚህ በማንኛውም ሰዓት የወሊድ መቆጣጠሪያ በመጠቀም ያልታቀደ እርግዝናን ይከላከሉ። ማንኛውም ሀሳብ፣ አስተያየት ወይም ጥያቄ ካሉ በውስጥ መስመር የጽሁፍ መልእክት ይላኩልን። ሁሌም ለጤና